በእውነት ህይወት ከብዶ ሊሆን ይችላል። ትሰራለህ ላትለወጥ ትችላለህ። በእያንዳንዱ የህይወት ገጽታክ ሁሉም ነገር ጠመውብህ ራስህን ለማጥፋት አስበህ ይሆናል። ራስን ማጥፋት ለዘላለም ስቃይ መጀመሪያ እንጂ ለዘላለም ረፍት ምክንያት ሆኖ አያውቅም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። አሚን። የእግዚአብሔር ቤተሰቦች፣ እግዚአብሔርን የምትወዱ የእመቤታችን የቅድስት ድንግል ማርያም የአስራት የበረከት ልጆች የሆናችሁ በእግዚአብሔር ፍጹም የሰላምታ ቃሉ ሰላም እላችኋለሁ። እንደምንቆያችሁ አሜን። እግዚአብሔር ይመስገን እኔ በጣም ደህና ነኝ። ቸርነቱ የበዛ ምሕረቱ የላቀ እግዚአብሔር አምላካችን ስሙ ዘወትር የከበረና የተመሰገነ ይሆንልን። በዛሬው የትምህርት ክፍለ ጊዜያችን ደግሞ አብረን የምንነጋገርበት የትምህርታችን ርዕስ የሚሆነው በራስ ላይ አንዳች ክፉ ነገር አታድርግ። በራስ ላይ አንዳች ክፉ ነገር አታድርግ። በእውነት ይህንን ርዕስ ልናነሳበት የወደድንበት ዋነኛው ምክንያት በዘመናችን ላይ ላሉ ብዙ ጠንካራ ወጣቶች ለሚለፉ፣ ለሚታገሱ፣ ራሳቸውን ለመለወጥ ዕለት ተዕለት ለሚተጉ ለአንተ ጠንካራ ወንድሜ፣ ለአንቺ ጠንካራዋ እህቴ ይህ ቃል ላንቺ ነው። በራስሽ ላይ አንዳች ክፉ ነገር እንዳታደርጊ። በእውነት ህይወት ከብዶ ሊሆን ይችላል። ትሰራለህ ላትለወጥ ትችላለህ። በእያንዳንዱ የህይወት ገጽታክ ሁሉም ነገር ጠመውብህ በሰይጣን ፈተና ዕለት ተዕለት ወድቀ እግዚአብሔር ወዴት አለ ብለህ ጥያቄ ሆኖብህ ሊሆን ይችላል። በእውነት እያንዳንዱ የጎደለ የመሰለ ነገር፣ እያንዳንዱ የጠመመ የመሰለ ነገር፣ ራስህን ማሸነፍ ባቃተ በእያንዳንዱ ነገር ተማረ ራስህን ለማጥፋት አስበህ ይሆናል። በእውነት ይህ ሐሳብ ሰዋዊ ሐሳብ አይደለም። ሰይጣን ወደ ህይወታችን የሚያመጣ ሐሳብ ነው። ጳውሎስና ሲላስ በእስር ቤት ሆነው እንዲህ ይሉሃል፣ በራስ ላይ አንዳች ክፉ ነገር አታድርግ፣ እኛ በዚህ አለን ይላሉ። ይህ ቃል በእውነት በጣም የሚያስደንቅና ደስ የሚል ቃል ነው። በሐዋርያት ሥራ ምዕራፍ 16 ከቁጥር 25 ጀምረን ታሪኩን ብንመለከተው እናገኘዋለን። ደቀ መዛሙርቱ ሐዋርያው ቅዱስ ጳውሎስና ሲላስ በፊልጵስዩስ ከተማ ወንጌልን በሚሰብኩበት ሰዓት ነው እነሱን ወደ እስር ቤቱ ያስገቧቸው። ይህም የሆነበት ዋነኛው ምክንያት ስለ ክርስቶስ ወንጌል ስለሰበኩና የእግዚአብሔርን መንግሥት ለፍጥረቱ ስለተናገሩ ይህ ነገር ደረሰባቸው። በዚህም ሰዓት እነዚህ አይሁዳውያን ሰዎች ለወታደሩ አንድ ነገር አስጠንቅቀው ነበር፣ ለወህኒ ጠባቂው እነዚህን ሰዎች ጠብቃቸው የሚል ቃል። እኒህን ሰዎች ጠብቃቸው፣ እጆቻቸውና እግራቸውን በሰንሰለት ጠፍረው አስረው በእስር ቤት አኖሯቸው። ጳውሎስና ሲላስ ግን ሌሊቱን ሙሉ በዜማ እግዚአብሔርን ሲያመሰግኑና እግዚአብሔርን ሲቀድሱ አደሩ። ወህኒ ቤት ውስጥ ያሉት እስረኞች በሙሉ እነርሱን ሲሰሟቸው ነበረ ማለት ነው። ምስጋናው ያስደንቃቸዋል። የጳውሎስና የሲላስ የእምነታቸው ጽናት፣ በእግዚአብሔር ያላቸው መታመን ሌሊቱን ሙሉ ሲዘምሩ ሲያመሰግኑ አደሩ። በዚህም ሰዓት ነው እንግዲህ እግዚአብሔር ተአምራቱን መግለጥ የጀመረው። ታላቅ መናወጥ ሆነ። የእስር ቤቱ ግድግዳ መንቀሳቀስ ጀመረ። እግርና እጃቸው ላይ የታሰረው ሰንሰለት በአንድ ጊዜ ተበጣጥሶ ተፈታ። አየህ እምነት እንዴት እንደሚያደርግ፣ ለክርስቶስ እስከ መጨረሻው መታመን እንዴት ማሸነፍ እንደሚያመጣ አየህ። ጳውሎስና ሲላስ እኮ በወታደሮች ተደብድበው ነበረ ከዛ በፊት። ከቁጥር 20 ጀምረ ስታነብ እኮ ወታደሮች ደብድበዋቸው ልብሳቸውን ገፈው ሰውነታቸው ቆስሎ ነበር እኮ። የእምነታቸውን ጽናት ግን ተመለከት። ቀጥታ እስር ቤት ድረስ አስገባቸው። በዚህም ሰዓት ምን አሉ? እግዚአብሔርን አመሰገኑ ይላል። ያውም በዜማ በምስጋና በዝማሬ። አንተስ የትኛው የህይወት ደረጃ ላይ ነህ? እንደ ጳውሎስና እንደ ሲላስ እጅና እግርህን ጥፍር አድርጎ ያሰረ ሰንሰለት አለ? አልላቀቅ ያለ እስራት፣ አልላቀቅ ያለ ኃጢአት የለም? ዕለት ተዕለት እተዋለሁ ብለህ ቃል ገብተህለት ዕለት ተዕለት ግን መተው ያቃተ ያ ክፉ በደልና ክፉ ኃጢአት የለም? ወንድሜ በክርስቶስ ኢየሱስ ታመን ትላቀቀዋለህ። ክርስቶስ ኢየሱስ ለጻድቃን የመጣ አይደለም፣ እንደተናገረው እኔ ለኃጥአን የመጣሁ ነኝ እንጂ ብሎ ተናግሯል። ስለዚህ ከዛ ነገር ማሸነፍ የምትችለው እኔ ክርኩስ ነኝ፣ እኔ ቅዱስ አይደለሁም፣ ወደ እግዚአብሔር ቤት እሄድ ዘንድ አይገባኝም በማለት በመሸሽ አይደለም። ሰይጣን ዳሩ ኃጢአት ከመስራት በላይ ከእግዚአብሔር ቤት መራቅህን ነው የሚፈልገውና እንደ ጳውሎስና ሲላስ አመስግን። የወህኒ ቤቱ ሰዎች ሁሉ ሊሰሟቸው ነበር ይላል። ወህኒ የተባለችው እቺ ዓለም ናት። አንተ እግዚአብሔርን ስታመሰግንና እግዚአብሔርን ስትቀድስ በዚች ዓለም ውስጥ ያሉ ሰዎች ሁሉ አንተን ይስሙ። ምን እያለ ነው ይሄ ሰው? ምን እያደረገ ነው ይበሉ። አዎ ለክርስቶስ በንጹህ ልብ ሆነ ታመንለት። ኃጢአት እየሰራ ታመንለት። እየበደልክ ነው፣ አዎ እየበደልክም ታመንለት። እግዚአብሔር አምላክ ውለታን የሚረሳ አምላክ አይደለም። አንድ ቀን ከዚህ ነገር ፈንቅሎ ያወጣሃል። አንተ ወደ እሱ አንድ እርምጃ ተራመድ፣ እሱ ወደ አንተ 99 እርምጃ ተራምዶ ይመጣልና። በዚህም ሰዓት ነው እንግዲህ የወህኒ ጠባቂው ተመለከተ። እስር ቤቱ እንደተደረመሰ አየ። ወታደሮቹ
ያዘዙት ትእዛዝ ነበረ። እነዚህን ሰዎች ወይም እስረኞቹን ጠብቃቸው። ጳውሎስና ሲላስ ከእስር ቤት ያመለጡ መስሎት ሰይፉን መዘዘና ራሱን ሊያጠፋ ባሰበ ጊዜ አለ መጽሐፍ፣ ራሱን ለማጥፋት ባሰበ ጊዜ ሐዋርያው ቅዱስ ጳውሎስ በእስር ቤት ውስጥ ሆኖ ምን አለው? በራስ ላይ አንዳች ክፉ ነገር አታድርግ፣ እኛ በዚህ አለን አለው። በእውነት ቅዱሳኑ እኛ በዚህ አለን ይበሉን። ቅዱሳን በዙሪያችን መክበባቸው ምን ያህል ተስፋ እንደሚሰጡን አየ። ጳውሎስና ሲላስ በዛ በእስር ቤት መሆናቸው ለዚህ ሰውዬ ሕይወት መዳን ሆኑ። እኛ በዚህ አለን፣ አልጠፋንም፣ እስረኞች ብንሆንም አላመለጥንም፣ የታመነው አምላክ አድኖናልና አለ። በእውነት ያንተ እምነት ጥንካሬ በኃጢአት ሲፈርጁ በእስረኝነት ሲስቁብ የነበሩ ሰዎችን ወደ እምነት ይመልሳል። ያ የወህኒ ጠባቂ አምን ዘንድ እጠመቅ ዘንድ ምን ላድርግ አለ። ተአምራቱን ተመልክቶ የእምነታቸውን ጽናት አይቶ በእናንተ አምላክ በኢየሱስ ክርስቶስ እንዳምን ምን ላድርግ አለ። ወንጌልን ሰበኩለት፣ አመነ፣ እሱና ቤተሰቦቹ ተጠመቁ ይላል ቁጥር 32 ጀምረን ስንመለከት። ያንተ የዚችን ዓለም ስቃይና ኃጢአት ማሸነፍ ለብዙ ሰዎች መዳን ምክንያት ይሆናል። ስለዚህ በሕይወታችን ውስጥ ጳውሎስና ሲላስን መምሰል አለብህ። በእውነቱ አላስተዋልነው እንጂ ጳውሎስ እኮ እሱን እንድንመስል ነግሮን ነበር። አታስታውስም? አንደኛ የቆሮንቶስ መልእክቱ ምዕራፍ 11 ከቁጥር 1 ላይ ምን አለ? እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ አለ። ጳውሎስ አየ እስከ ሞት ድረስ በመሄድ ክርስቶስን መስሎታል። እኛ ደግሞ ጳውሎስን ስንመስለው ምን እናደርጋለን? የዚህ ዓለም ኃጢአትና ክፋት አያስጨንቀንም። የዚህ ዓለም ክፋትና ኃጢአት ከክርስቶስ አይለየንም። ለምን? ክርስቶስን የመሰለ ከኃጢአት የሚያነጻ ቅዱስ መስዋዕት አለና። ንስሐ በመግባት ክቡር ሥጋውና ክቡር ደሙን በመቀበል ወደ እግዚአብሔር መንግሥት እንግባ። አይዞ፣ ተስፋ አትቁረጥ። ሰይጣን አንተን አይደለም ክርስቶስንም ለመፈተን የደፈረ በጣም ክፉና ደፋር ነው። ክርስቶስን ምን አለው? ይህንን ድንጋይ ዳቦ አድርግና እንብላ አለው። ከዛነስ ብትሰግድልኝ የዓለሙን ነገሥታት ሁሉ እሰጥሃለሁ አለ። ሶስተኛው ግን አንቺና እኔ የተፈተንበት ኃጢአት ነው። ራስህን አለ ከዚህ መቅደስ ላይ ወርውር፣ ከዚህ ተራራ ላይ ወርውር አለው። ራሱን እንዲያጠፋ አንተንም እንዲያድርግ አድርግ ይላል። ለእያንዳንዱ መፍትሄ ይመስል ሞትን ምክንያት አድርጎ ያመጣላል። ራስን አጥፋ፣ ራስሽን አጥፊ ይልሻል። መልሳችን ክርስቶሳዊ መልስ ነው። ጠላት በእኛ አይሰለጥንምና ክርስቶስ እንዲህ አለው፣ እግዚአብሔር አምላክን አትፈታተን፣ አንተ ሰይጣን ሂድ ከእኔ ራቅ አለው። እኛ ክርስቲያኖች ሰይጣንን ከእኔ ራቅ የማለት ስልጣን ተሰጥቶናል። ስለዚህ ወንድሜ፣ ስለዚህ እህቴ በእንደነዚህ አይነት ኃጢአት የምትፈተኑ በእንዲህ አይነት ኃጢአት የምትቸገሩ ካላችሁ፣ እንዲህ አይነት ሀሳብ የሚመጣባችሁ ካለ ራስን ማጥፋት ለዘላለም ስቃይ መጀመሪያ እንጂ ለዘላለም ረፍት ምክንያት ሆኖ አያውቅም። ለዘላለም ረፍት ምክንያት የሚሆነው እግዚአብሔር ራሱ በወደደን ሰዓት ሲጠራን ነው። እርሱ የራሱ ጊዜ ያለና ያመጣን እንዲሁ ለምክንያት አይደለም። ስለዚህ አንተ ሰይጣን ከእኔ ራቅ በማለት እግዚአብሔር ክርስቶስን እንምሰለው። ወስብሐት ለእግዚአብሔር።